መጀመሪያ ላይ ተማሪዎቹ የሐዘን ስሜት ተሰምቷቸው መሳለቃቸውን ያቆማሉ። ነገር ግን ስትቀመጥ በድንገት ከወንበሯ ላይ ስትወድቅ እንደገና መሳቅ ይጀምራሉ። በዚህ ጊዜ ናይና ሁኔታውን ወደ መልካም በመቀየር ከነሱ ጋር አብራ ትስቃለች። ብዙም ሳይቆይ አክሻይ የተባለ ጎበዝ ተማሪ ኳሱ ከተበላሸችበት በኋላ ከክፍል 9F አቲሽ ከሚባለው ተማሪ ጋር ይጣላል። መምህር ዋዲያ ጣልቃ በመግባት አቲሽን ወዲያውኑ ለመቅጣት ወደ እርስ መምህሩ ቢሮ ይወስደዋል። ከዚህ ክስተት በኋላ ናይና የተማሪዎቿን ትኩረት ለመሳብ መምከሯን ትቀጥላለች። ነገር ግን እነሱ አሁንም ፍላጎት አልነበራቸውም። ይልቁንም ትኩረታቸው ረብሻ መፍጠር ላይ ነበር። እንዲያውም በአንድ ወቅት ፎቶዋን በጎዳናዎች ላይ በመበተንና ስልኳን በመጻፍ እንግዳ የሆኑ ሰዎች እንዲያስቸግሯት ያደርጋሉ። አንድ ቀን ተማሪዎቹ ትናንሽ ኳሶችና ፈንጂ የሆኑ ነገሮች የተሞላበትን ሳጥን ይዘው ይመጣሉ። ናይና ወደ ክፍል ስትገባ ሳጥኑ በታላቅ ድምጽ ይፈነዳል። የመስኮቶቹን መስታወቶች ይደቃሉ። እርሳ መምህሩ ስለ ክስተቱ ሲሰማ ወዲያውኑ የክፍል 9F ተማሪዎችን በሙሉ ለቅጣት ወደ ቢሮ ይጠራል። ነገር ግን ናይና እነሱን ከመውቀስ ይልቅ ወደፊት በመውጣት ተማሪዎቿን ትከላከላለች። ፍንዳታው ለማስተማር ስትል ያካሄደችው የሳይንሳዊ ሙከራ አካል እንደነበር ትናገራለች። እርሳ መምህሩ እውነት እየተናገረች እንዳልሆነ ይረዳል። ነገር ግን ተማሪዎቹ እንዴት እንደምትጠብቃቸው ካየ በኋላ ይቅር ለማለት ይወስናል። ወደ ክፍልም እንዲመለሱ ይፈቅድላቸዋል። ከዚያም በኋላ እርሳ መምህሩ ናይናን አነጋግሮ እነዚያ ተማሪዎች ምንም የወደፊት ተስፋ እንደሌላቸውና እነሱን መከላከል ትርጉም እንደሌለው ይነግራታል። ናይና ሊለወጡ እንደሚችሉ ለማረጋገጥ የመጨረሻ አንድ እድል እንዲሰጣት ትማጸናለች። በመጨረሻም እርሳ መምህሩ እስኪ ሴሚስተሩ በመጨረሻ ድረስ የ4 ወራት ጊዜ ይሰጣት። ናይና ፈተናውን በሙሉ በእምነት ትቀበላለች። ወደ ክፍሉ ስትመለስ መንፈሱ የተለየ ነበረ። ተማሪዎቹ በአግባቡ ተቀምጠው ናይና ላደረገችላቸው ነገር በመጨረሻው እውቅና እንደሰጡ ሁሉ ክብር ያሳያሉ። አሁን ካሉበት የተሻሉ ሆኖ ማየት እንደምትፈልግ ትነግራቸዋለች። በመቀጠል ነገ እንደገና እንደሚገናኙ ተናግራ ለመውጣት ትዘጋጃለች። ነገር ግን ተመልሳ ስትመጣ ክፍሉን ባዶ ካገኘችው ስራዋን ለቃ እንደምትሄድ ትገልጻለች። በማግስቱ ናይና ስትመጣ ክፍሉ ሙሉ በሙሉ ባዶ ሆኖ ታገኘዋለች። ያደረገችው ጥረት ሁሉ ከንቱ እንደሆነ በማሰብ ተስፋ መቁረጥ ትጀምራለች። በዚሁ ጊዜ የአቶ ዋዲያ ክፍል ፍጹም በሆነ ዲሲፕሊንና ብቃት እየተካሄደ ነበር። ነገር ግን ብዙም ሳይቆይ የ9F ተማሪዎች በአንድነት ይመጣሉ። መምጣታቸውን ስታይ ናይና ጉዟቸው ገና መጀመሩን አውቃ ስሜቷ ይታደሳል። ከዚያን ጊዜ ጀምሮ ናይና ተማሪዎቿ በትምህርቱ ላይ እንዲያተኩሩ ለመርዳት የተለያዩ ዘዴዎችን መሞከር ትጀምራለች። ሌላው ቀርቶ የፊዚክስ ትምህርትን ይበልጥ ማራኪና በቀላሉ ለመረዳት በሚያስችል መንገድ ለማስረዳት ወደ ውጪ ትወስዳቸዋለች። በኋላ ላይ የወላጆች ስብሰባ ቀን ይደርሳል። ናይና የተማሪዎቿን ወላጆች ለመገናኘት ትጠብቃለች። ነገር ግን ጊዜው እያለፈ ሲሄድ አንድም ወላጅ አይመጣም። ስትወጣ ከክፍል ውጪ በምታስተምርበት መንገድ የሚሳለቅባትን አቶ ዋዲያን ታገኘዋለች። ትምህርቱን ለማስረዳት ያን ያክል ከጓጓች ተማሪዎቹን በየቤታቸው ሄዳ መጎብኘት እንደምትችል በፌዝ ይነግራታል። ናይና ከመቀየም ይልቅ ይህንን እንደ ጥሩ ሀሳብ ትወስዷለች። ተማሪዎቿን በየተራ ለመጎብኘት ትወስናለች። ነገር ግን እዚያ ስትደርስ በሚኖሩበት ሁኔታ በጣም ትደነግጣለች። አንዳንዶቹ በቤታቸው ውስጥ ንጹህ ውሃ እንኳን የላቸውም። ከጎዳና ላይ ለመቅዳት ይገደዳሉ። ይህንን ሁሉ ስታይ ናይና ሁኔታቸውን በትክክል መረዳት ትጀምራለች። በሚኖሩትም ህይወት በጥልቅ ታዝናለች። በማግስቱ ናይና ወደ ትምህርት ቤት ተመልሳ ተማሪዎቿን ትሰበስባለች። ስለ ወደፊት ህይወታቸውን ማውራት ትጀምራለች። ነገር ግን ተማሪዎቹ ትምህርት ቤት ለነሱ የሚሰጠው ምንም ነገር እንደሌለ ይሰማቸዋል። ለመቀየር የሚያስችል በቂ እውቀት እንደሌላቸውም ያምናሉ። ናይና ራሳቸውን የሚያዩበትን መንገድ በቀስታ ለመለወጥ ትሞክራለች። እያንዳንዳቸው የየራሳቸውን ጥንካሬ እንዳላቸውና ዋናው ነገር ለመማርና ለመሞከር ፈቃደኛ መሆኑን ታረጋግጥላቸዋለች። ቀስ በቀስ የእሷ ቃላት ወደ ልባቸው ይደርሳሉ። ከዚያ በኋላ ናይና እያንዳንዱ ተማሪ ፍርሃታቸውንና የሚጠሉትን ነገር በወረቀት ላይ እንዲጻፉ ትጠይቃቸዋለች። አርያ ለመሆን ራሷ የራሷን ፍርሃቶች ትጽፋለች። ወረቀቶቹን በመቀጠል ወደ ትናንሽ ሮኬቶች ይቀይሩታል። በአንድነትም ወደ ጣራው ላይ በመውጣት ያበሯቸዋል። በዚያ ቅጽበት ናይና መፍራት እንደሌለባቸውና ለእድገታቸው እንቅፋት የሚሆን ምንም ነገር ሊኖር እንደማይገባ ታሳያቸዋለች። ከባቢ አየሩ ይሞቃል። ተማሪዎቹም ይበልጥ መነሳሳት ይጀምራሉ። ከዚያን ጊዜ ጀምሮ ለትምህርት ያላቸው ፍላጎት ማደግ ይጀምራል። በየቀኑ ናይና ትምህርቱን ይበልጥ ማራኪና በቀላሉ ለመረዳት የሚያስችሉ አዳዲስ መንገዶችን መፈለጓን ትቀጥላለች። ተማሪዎቿ በትምህርቱ በእውነት እንዲደሰቱ ትፈልጋለች። ነገር ግን በክፍል 9F ላይ የሚታየው ለውጥ በአቶ ዋዲያ ላይ ምቾት ማጣትን ይፈጥራል። በእድገታቸውን መቅናት ይጀምራል።
አንድ ቀን አቲሽ ከጓደኞቹ ጋር በትምህርት ቤት ውስጥ እየተራመደ ሳለ ከአቶ ዋዲያ ክፍል ከሆነች አንዲት ልጃገረድ ጋር ይገናኛል። ምንም እንኳን ከተለያየ የኑሮ ደረጃ የመጡ ቢሆንም በመካከላቸው የለሰለሰ ግንኙነት ይፈጠራል። ልጃገረዷ አቲሽንና ጓደኞቹን ለብሔራዊ ውድድር እያዘጋጁት ያለውን ፕሮጀክት እንዲያዩ ወደ ላብራቶሪ ትጋብዛቸዋለች። እየተራመዱ ሳሉ እሷ ስለ ፕሮጀክቱ ታስረዳለች። አክሻይ ግን ምንም እንደማይረዱ እርግጠኛ በመሆኑ በትዕቢት ይመለከታቸው ነበር። ሳይታሰብ ከ9F ተማሪዎች አንዱ በፕሮጀክት ላይ ያለውን ስህተት ያስተውላል። እንዴት እንደሚስተካከልም ያስረዳል። አክሻይ ማብራሪያው ትክክል መሆኑን ሲረዳ ይደነግጣል። ከዚያም ቅጽበት ጀምሮ የ9F ተማሪዎች በበለጠ በራስ መተማመንን መሳተፍና መገናኘት ይጀምራሉ። ነገር ግን አቶ ዋዲያ ሲመጣ ሁኔታው ይለወጣል። አብሮ መታየታቸውን አይወድም። አቲሽም ማሳነስ ይጀምራል። ሌላው ቀርቶ መካኒክ ሆኖ የሚሰራውን ስራ ጭምር ያነሳበታል። ያ ቅጽበት የ9F ተማሪዎችን ተስፋ ያስቆርጣቸዋል። ጥለውም ይሄዳሉ። በማግስቱ አቲሽ በቤተ መጻሕፍት ውስጥ ከጓደኞቹ ጋር እያለ እንደገና ከአክሻይ ጋር ይገናኛል። በመካከላቸው ያለው ውጥረት እየጨመረ ሄዶ ወደ ሌላ ጠብ ያመራል። ናይና ደርሳ ጣልቃ በመግባት ታስቆማቸዋለች። አቲሽንም ወደ ክፍል እንዲመለስ ትጠይቀዋለች። ነገር ግን አቲሽ ፍትሃዊ ያልሆነ አያያዝ እንደተደረገበት እንደሆነ ይሰማዋል። በእሱ እይታ ናይና ባለጸጋ ተማሪዎቹን ብቻ ከሚደግፉት ከሌሎች መምህራን የተለየች አይደለችም። እነዚያ ቃላት ናይናን በጥልቀት ይመቷታል። በስሜትም ትወዛገባለች። የጤና እክሏ ይበልጥ ጎልቶ ይታያል። አቲሽም በዚህ ያፌዝባታል። ለጥቂት ቅጽበት ራሷን ልትቆጣጠር ምንም አልቀራትም ነበር። ነገር ግን በመጨረሻው ሰከንድ ራሷን መግታት ትችላለች። ይልቁንም በሐዘን ተውጣ ትሄዳለች።